Sub-Zero. Round 1. Fight! አሁን ብዙ ጊዜ የተለያዩ ጌሞችን ኦቢቢ ኤክስትራክት እያደረጋችሁ ዳውንሎድ እያደረጋችሁ ስታወርዱ ብዙ ጊዜ አልሰራ የሚላችሁ ችግሩ ምን መሰላችሁ? ለምሳሌ አሁን እዚህ ጋር ይሄ 679 ሜጋባይት ነው። ይሄኛው ደግሞ እዚህ ጋር እንደምታዩት 79 ሜጋባይት ነውና እነዚህን ስታወርዷቸው ለምሳሌ ወይ ከቴሌግራም ስትወጡ ወይ ደግሞ ኔትወርኩ በሚቆራረጥ ሰዓት ይሄ ወይ 500 ወይ 600 ሜጋባይት ላይ ደርሶ ይቆማልና በዛን ሰዓት በስተክክል አልወረደም ማለት ነው ሜጋባይቱ። ለዛም ይሄ ጌም አይሰራም። ስለዚህ በስተክክል እንደወረደላችሁ ምንድነው የምታረጋግጡት? ይሄ ከወረደ በኋላ እዚች ጋር ዳውንሎድ ትሉታላችሁ። ከዛ ወጣችሁ ወደ ዜደል ከቨር አፕሊኬሽናችሁ ትገቡና ያወረዳችሁት ከየት ነው? ከቴሌግራም አይደለ? ወደዛ ትሄዳላችሁ። እዛ ነው ፋይሉ የምታገኙት። ይሄው አሁን እዚህ ጋር እንደምታዩት ፋይሉ እዚህ ጋር ነው። ያውላችሁ እዚች ጋር ይሄኛው 79 ሜጋባይት ነው። ይሄኛው ደግሞ 677 ሜጋባይት ነው። በስትክክል ወርዷል ማለት ነው። በዚህ ነው የምታረጋግጡት። እንደዚህ ካልሆነ ግን አጥፍታችሁ ድጋሚ ዳውንሎድ ማድረግ ይኖርባችኋል ማለት ነው። አሁን ወደ ኤክስትራክት አደራረጉ እንሂድ። ይሄ እንደምታዩት ከላይ እዚህ ጋር የ677 ሜጋባይቱን አንዴ እንነካውና እዚች ጋር ኤክስትራክት እንለዋለን። ከዛ የፒኤስፒ ፋይል ስለሆነ ወደ በዲቫይስ ስቶሬጅ ከዛ ወደ ፒኤስፒ ፋይል ነው የምንሄደው። ከዛ ጌም ውስጥ ነው እዚች ጌም የምትለው ውስጥ እዚች ጋር እቺን ነክተን ኤክስትራክት እናደርገዋለን። እንጠብቀዋለን እስኪጨርስ። ከዛ ወደ ዳውንሎድ ውስጥ እንመለስና ሁለተኛውን ፋይል ኤክስትራክት ለማድረግ ያቺ 79 ሜጋባይቷ ማለት ነው እሷ ምንድነች? ቴክስቸር ነች። እሷ ከሌለች ወደ ሞድነት አይቀየርም ጌሙ ማለት ነው። እሷን አንዴ እንነካትና ኤክስትራክት እንላታለን። ከዛ ወደ ቀድሞ ፒኤስፒ ፎልደር እንመለስና እዚህ ቴክስቸር የምትለዋን ፎልደር አያችኋት? እዚች ውስጥ ኤክስትራክት እናደርገዋለን ማለት ነው። እቺን ነክተን ኤክስትራክት እናደርጋለን። በቃ አሁን ጨርሰናል። ከዚህ ወጥተን ጌሙን መክፈት እንችላለን። የፒኤስፒ እቺ